ለመከራ ሰው እንዴት ቶሎ ባደኩ ይላል እውነቴን ነው ሁሉም ሰው በልጅነቱ እንደው ቶሎ ልደግ እንጂ እንደው ቶሎ 18 19 ዓመት ይሙላኝ ማንም አይልከኝም ከዛ ጥሎ ሲያበቃ ጃኬቱም ጃንጥላው ሸክም ይሆናል እውነቴን ነው ልጅነት ማለት በባዶ እግር እየሮጡ ከጓደኞች ጋር እየሳቁ ጨረቃን እንዳሻንጉሊት እየተከተ አመንሽም አላመንሽም ወደሽም ጠላሽም እኔ አይመለከተኝም አንድ ሰው ማንን ትፈራለሽ አለኝ ልቤን አልኩት ለምን ሲል ሲወድም ሲጠላም ገደብ ስለሌለው ልጅነት ማለት በባዶ እግር እየሮጡ ከጓደኞች ጋር እየሳቁ ጨረቃን እንዳሻንጉሊት እየተከተሉ ዓለምን በየዋህነት ማየት ነው እውነቴን ነው ከዚህ ውጪ ያለው ልጅነት አይደለም ምክንያቱም ባዶ እግር የሚያስሮጥም የዋህነት ነው የሚያጫውትም ልብ ብላችሁ ማታ ተደባድረኩ የሆነ ልጅ ጋር ተፈረካክሰ ምናምን ከዛ እናት አባት ያሊ ጋር ድጋሚ እንዳላይ ምናምን ተብለ ጧት ግን ባንድ ትጫወታል የዋህነት ነው ጨረቃን በሄደ እያልክ መከተልም የዋህነት በቃ ዓለምን ሙሉ ባንድ ቦታው ነው ማየት ከዚህ ውጪ ያለ ልጅነት አይደለም እሰቡ ልጅ ነኝ አትበሉ 7 ዓመት ተገትራችሁ እኔ እኮ ገና ልጅ ስለሆንኩ ነው ልጅነት ያኔ ገና ጭቃ እየደፈደፍሽ ሳለቀረ እንደዚህ የራሳችሁ ላይ ሴራ አታስሩ ዝም ብሎ ሃያዎቹ ገብተው ሁላ እኔ እኮ ገና ልጅ ነኝ ልጅነት የሩጫ አልጨረስነው እና እኔ ልሩጥልሽ ድዳም እውነቴን ነው ያኔ ቀረ በቃ ከዚህ ጫማ ሰክታችሁ ኃላፊነት እስከወሰዳችሁ ድረስ የእናንተ ኑሮ ማንም አይንተራስላችሁም በራሳችሁ ኑሩት ዋላ ምርግት ነው የሚሆንባችሁ ይሄ በመጀመሪያ ስለመጣሽ በጣም ደስ ብሎኛል እኔ ቆንጆ ደስ ብሎኛል ሰላም እኔ ላይክ ስመጣ ላይክ ፌመስ ከመሆኔ በፊት ማለት ነው ያንቺን ፊልሞች እያየሁኝ ከክላስ ልጆች ጋር ክላስ ቁጭ ብለን እና ላይክ ፊልሞችን እያየን በጣም ነበር ላይክ ምን መሰጠውና በጣም ነበር መወድሽና አንድ ቀን አዲስ አበባ ሲሄድ ሰላምን አገኛታለሁ ምናምን ስላቸው እመቤቴ እና ማርያም ይሰክሽኝ እና ዛሬ አገኘሁሽና የክላስ ልጆች የሚያዩታል እና አይዲዲት ሁላችንም ህልም ካለን እንደርሳለን አይደል እኔ አንቺን ፊልም በማይበት ሰዓት በቃ ፊልሞች በጣም ነው የምወዳቸው አክቲንጎች በጣም ነው የሚመቹኝ በቃ አያቸዋለሁ ደስ ብሎኝ ነው ማያቸው እና የዛኔ ሳይሽ ሰላምን አገኛታለሁ አዲስ አበባ እቺን ቆንጆ አክተር እያልኩኝ ለጓደኞቼ ሁሌ ነበር ስላንቺ ማወራውና እና ሁሌም ደግሞ ስላንቺ በጣም ነው የምወድሽ እና በቃ ዛሬ አገኘሁሽ በጣም ነው ማመሰግን አረ አነት እናትሽን በጣም ነው የምትወጃት ታውቃለሁ ተነክሰሻታል ሮማን እና ቆንጅዬ አንተ እንዴት ነው የሚከፈተው አንተም ቢያለ ማርያም ምን አስበው ነው ሰላምን አፍሮ ነው አግኝኛለሽ አንቺ ከከፈተሽ ጀግና እንዴት ነው ያሰሩት ይሄ በጥርስ ነው የሚከፈተው ዋው ናቲቱን ክሬቲቭ እኔ የገዛውልሽ በእናትሽ ስም ይላል ሮማን እኔ ራሴ አርጌዋለሁ ማርያም ኦሬዲ ታቶ አርጌያለሁ ብዬ ነው መሰለኝ ጌታን እኔ ደግሞ እናትሽ በጣም ስለምትወጃት አንጀቷን ልንካው በቃ ብዬ ፍስፍስ ነገር ነኝ ታውቂያለሽ አሁን ሱታ ግዙኝ በማርያም ባረግላት እኮ ነው አያምርም አይ በጣም ሰራ ጥፍሬ እኮ ነው ነገር ተቀብየሽ ነሽ ሳንቺ ያንቺ ጂስ እንደ ይሄን ዳር ዳር ማለት አልተያያዘብኝማ ከስር ተያይዟል አንተ አመንሽም አላመንሽም ወደሽም ጠላሽም እኔ አይመለከተኝም ነገር ግን ስልክሽ ላይ ያሉ 99.9% የሚሆኑ ስልክ ቁጥሮች ምንም ጥቅም የላቸውም እውነቴን ነው ዝም ብለሽ ናሻችሁ 99.9
9 የሚጨበርበት ከሆነ አሁንም ነጥብ 9 ልበል። ምንም ጥቅም የላቸውም። ዝም ብለሽ ያሻችሁ። ስለዚህ አጥፏቸው። ጥቅም የሌለ ቃፎ ከከቨሩ አይሻሉ። ከቨር እውነት በጣራ ከቨር እውነት ይርጉኝ። ከከቨር ጋር ራሱ አወዳደርኳችሁ። ከቨር በጣም ጥቅም አለው። እውነት ነው። ስልኬን አሁን ከስንት አደጋ ተጠባበቀን። ምንም ለምንም እስከ ምናምን የማይጠቅሙ ሰዎች ናቸው። እስከ ምናምን 9% በጣም ብዙ ነጥብ 9 ይጨምርበት። ግን ነጥብ 9 ሲበዛ 100 ይሞላል ብዬ ትቼው ነው እንጂ በጣም ብዙ ነጥብ ምንም አይጠቅሙ። ዝናብ ጥሎ ሲያበቃ ጃኬቱም ዣንጥላውም ሸክም ይሆናል። እውነቴን ነው። አንዳንድ ሰዎች ጥቅማቸውን ሲጨርሱ እንዴት እንደሆነ በየትኛው መንገድ እንደሆነ አይታወቅም። ቀስ ይላሉ፣ ይቀያየራሉ። ሁሉም ሰው እዚህ ምድር ላይ ለጥቅም ነው የሚፈልግሽ። ከሚጠቀሙት ነገር ትንሽ ከጎደለባቸው አንቺ ላይ አይፈልጉሽም። በቃ ቀልስ መሄጃ ነው የሚፈልጉት። ከዛ እነሱ ሌላ ቦታ ሆነው ደስተኛ ህይወት ይኖራሉ። አንቺ እዚህ የልብ ሸክም፣ የአእምሮ ሸክም፣ ስቃይ፣ ህመም፣ ሁሉን ነገር አንቺ ብቻሽን ታስታምሚያለሽ። ከዚህ በላይ እብደት አለ። እውነቴን ነው። መጋኛ እንደምታውሰው በየሄድሽበት ብቻሽን ማውራት ትጀምሪያለሽ። ሸክም በቃ ዱብዳ ነው የሚሆኑብሽ። አስፈላጊ ቦታ ላይ አላስፈላጊ ሆኖ ጥሎሽ ይሄዳሉ። ከነሱ ጋር ማሳካት የምትችይበትን ነገር ብቻሽን ሆነሽ ትወድቅቤታለሽ። ከዚህ በላይ ክደት አለ እንዴ? ለመከራ ሰው እንዴት ቶሎ ባደኩ ይላል። እውነቴን ነው። ሁሉም ሰው በልጅነቱ እንደው ቶሎ ልደግ እንጂ እንደው ቶሎ 18 19 ዓመት ይሙላኝ እንጂ ማንም አይልከኝም። ከዛ በኋላ እንደፈለኩ እንዴት ለመከራ ልደግ ይላል ሰው። እውነቴን ነው። አሁን እኮ ሰው ቢልከን ይሻላል። ሰው 18 19 ሞልቶ እርግጥ ነው ማንም አይልክም፣ ትተብታለህ። ነገር ግን ሰው ቢልክህ ይሻላል። እናት አባት አላከህም አላዘዘህም ማለት አንተ በራስህ ላይ ኃላፊነት ወስደህ ማለት። አንተ የራስህን ኃላፊነት መቀበል ደግሞ በጣም ከባድ። ሰው ቶሎ ልደግ የሚለው ለመከራ ነው። ማደግ አይደለም በቂ ነው። 18 17 በቂ ነው። ለመከራ ለስቃይ ነው የሚቸኩለው ሰው። እውነቴን ነው። በጣም ለመከራ በጣም ለብዙ ብዙ ሁሉም ሰው እኛ እታይ ያለው ማለት እናንተ የምታዩት እታች ሰው እንዳይመታችሁ ትተብታላችሁ። 18 19 ሰው ማንም ሰው እንዳይልካችሁ እንደፈለጋችሁ ለመውጣት ለመግባት ነው። ግን እንደፈለክ ከወጣ ከገባ በራሳችሁ ላይ ትልቅ ኃላፊነት ጥላችኋል ማለት ነው።